ነው ብትሉኝ መስቀልና ድንግል ማርያም ነው። ዓለም በጠቃላይ የሚጠላችሁ ዓለም እምላችሁ በምንፍቅናው ዓለም ያሉ ሁሉ ሰይጣን አጥብቆ የሚጠላው ማንና ማን ነው ብትሉኝ መስቀልና እመቤታችን ነው። ሰይጣን አጥብቆ የሚጠላው ማለት ነው። ለምን ከተባለ ድል የተነሳው በሁለቱ ስለሆነ ነው። ለምን ካልን እሱ በእባብ ምክንያት ወደ አዳም ሄዶ ቢያስተው እንኳን ክርስቶስ በድንግል ማርያም ምክንያት መጥቶ መልሶ ድል ስለነሳው ይጠላታል። በቅዳሴ ማርያም ላይ እንደምናገኘው አንድ ሰዓት ይክዱ ሥላሴንም ቅዱሳን መላእክትንም ካስካደው በኋላ አረ እንደውም ረስቻት በምልጃዋ የሰው ልጅ ሁሉ ኃጢአትን የምታስተሰርይ በምልጃዋ የምትቃወመኝ ጠላቴ ድንግል ማርያም የምትባላለች እሷን ካልልኝ ያለ እንዲሁ መስቀሉንም እጅግ አድርጎ ይጠላዋል ሰይጣን። ለምን ካላችሁኝ ፍትሕ የተፈጸመበት ትክክለኛ ፍርድ የተከናወነበት ዙፋን ቅዱስ መስቀል ነው። እግዚአብሔር ለእኛ የፈረደልን በሰይጣን የፈረደበት ዙፋን ማነው ካላችሁ ቅዱስ መስቀሉ ነው። በዕለተ ዓርብ መስቀል ላይ ሆኖ በአየር ላይ በነፋስ አውታር ጠርቆ ሰይጣንን ከዚህ በኋላ ከአንተ ከሆኑት ሁሉ አልደርስም ብሎ ቃል ያስገባው በሞቱ ለሞት ደምስሶ ተብሎ የተነገረለት መስቀል ላይ የመጨረሻው ድል ስለነሳ መስቀል ጠላቱ ነው ለሰይጣን። እንዲህ ያደረባቸው ይሄ ራሱ አድሮባቸው ያሉ ሁሉ መስቀልና ድንግል ማርያም ይጠሯታል። እንደምታዩት በእያንዳንዱ ሶሻል ሚዲያ ላይ እንደምታዩት ሁሉም እኛ አንድ ሆነን ድንግል ማርያምን ስናመሰግን፣ እኛ አንድ ሆነን ለመስቀሉ ስንገዛ፣ መስቀሉን ስናከብር እነሱ አንድ ሆነው እነሱን ሰይጣን አንድ አድርጓቸው ሲሳደቡ ይውላሉ። እንደምታዩት የሚሳደቡት መስቀልና ድንግል ማርያምን ነው። ለምን? ስለማያውቁት ነው። ለምን? አይ በውስጣቸው ያለው ሰይጣን ነውና እሱ ነው የእሱን ጠላቶች ያሰድባቸው የሚውለው። ስለዚህ በሰው መካከል መድኃኒትን አደረገ። በማን? በድንግል ማርያም መድኃኒትን አደረገ። የመጀመሪያው ጥንተ መድኃኒታችን በቀራንዮ የሚሰቀል በቅዱስ ሥጋውና በክቡር ደሙ የምንቀበለውን ከድንግል ማርያም የነሳው ሥጋ ስለሆነ የመጀመሪያ ድነታችን አደረገ። ከዛ በኋላ ላለን ደግሞ በምልጃዋ መድኃኒትን አደረገልን። አራተኛው ወገብረ መድኃኒተ በማእከለ ምድር ማለት ከእጽዋት መካከል በአንዱ መድኃኒትን አደረገ ማለት ነው። እጽዋትን ምድር ነው መልሶ አፈር ነው። እኛ ምድር የተባለው አፈር ስለሆነ ነው። የምታዩት እጽዋትን አፈር ነው። በነገራችን ላይ ይሄ ዛፍና እኛ የምንለያየው በቅርጽና ሕያዊት ነፍስ ስላለች ነው። ከዚህ የምንለየው ሰማችሁ? የሚለየን እኛ ነባቢት ሕያዊት ነፍስ አለች፣ ለባዊት የሆነች ነፍስ አለች። እሱ እንደዚህ አይነት ነፍስ የለውም። የእኛ ቅርጽ እንደሚታወቀው ባህርያ እግዚአብሔር ነው። ከዛ ውጭ ግን እኛም አራቱ ባህርያት ነን፣ እሱም አራቱ ባህርያት ነው። የሚገርመው ሕይወታችን በደንብ አድርገን የምንማርባቸው እንደውም እጽዋት ናቸው። በደንብ አድርገን ክረምቱ ላይ ተማምራችሁባቸው ይሆናል። በደንብ አድርገን የሰው ልጅ ሕይወት መማሪያ ማነው ከተባለ እጽዋቶች ናቸው። ከእጽዋት መካከል በአንዱ መድኃኒትን አደረገ። በምንድን ነው እሱ? አትናገረው። ከእጽዋት መካከል መድኃኒት የተደረገበት ማለት ነው ቅዱስ መስቀል ነው። ከእጽዋት መካከል መድኃኒት የተደረገበት አሁንም